ሙሪዕ የሆነ በጣም አስፈሪ የሆነ ታሪክ ልንገራችሁ። አንድ ሰውዬ እህቱ ትሞታለች። ከዛ በኋላ ወደ መቃብሩ ይወስዷታል፣ ይቀብሯታል፣ ይመለሳሉ። ቀብሯ ከተመለሱ በኋላ ግን የሆነ እቃ ይጠፋበታል፣ ወንድሟ ማለት ነው። ከኪሱ ወርቅ ነበረ። ያ ወርቅ እሷን በሚቀብራትና ከቀብሩ በሚያወርዳ ጊዜ እንትኑ ይሄ ወርቁ እስሩ ወድቆ ከሷ መቃብር እንደገባ ያስታውሳል። ከዛ በኋላ ምንድነው የተከሰተው? ከተመልሶ ወደ መቃብሩ ሲሄድ መቃብሩ እየነደደ ነው ያገኘው። ከዛ በጣም ደነገጠ። እንዴት ሊሆን ይችላል? እህቴ በጣም ሳሊህ ነበረች፣ እንዴት ይሄ ሊሆን ይችላል እያለ ወደ ቤቱ ተመለሰ። እናቱን ጠየቃት። እማዬ እህቴ በጣም ጥሩ ሰው ነበረች፣ ሷሊህ ነበረች፣ አላህን የምትፈራ ነበረች፣ ከቤቷን ከወቅት አታቅም ነበረ። እንዴት ሊሆን ይችላል? መቃብሯ እኮ እየነደደ ነው ያገኘሁት ብሎ እናቱን ይጠይቃታል። እናቱም ሰላቷን ተተአኽር ነበር ልጅ ብላ መለሰችለት። ሰላቷን ተተአኽር ነበር ወይም ደግሞ ሰላቷን በሰዓቱ አሰግድም ነበረ፣ ከወቅቱ ተተአኽረው ነበረ ብላ መለሰችለት ማለት ነው። ያኒ ወደኛ ዞር ብዬ ራሳችንን እስኪ እንገምግም አልኩኝ። ስንቶቻችንን ሰላት የምናሳልፈው? ስንቶቻችንን ስልክ ስክሮል እያደረግን ሰላት የምናሳልፈው? ስንቶቻችንን ማላያዕኔ እያወራን ሰላታችንን የምናሳልፈው? አላህ ስብሐነ ወተዓላ የዛተበት ዛቻ አለ በነገራችን ላይ። ፈወይሉ ሊልሙሰሊን፣ ወዮላቸው ለሰጋጆች ብሎ ወዮላቸው። ወይል የሚባል ጀሀነም አለላቸው ማለት ነው። ወዮላቸው ያኒ ወዮላቸው ቢሆናል ፈወይሉ ሊልሙሰሊን ወዮላቸው የሚሆናል ዛቻ የሚሆናል። እንደገና ደግሞ ወይል የሚባል ጀሀነም አለላቸው በሚል ተፈስሯል። አለዚነ ሁም ዐን ሶላቲሂም ሳሁን፣ እነዛ ሰላታቸውን የሚያተአኽሩ ሰዎች ያኒ ሳሁን የሚለውን ነገር ቃል ኢብኑ አባስ ሲፈስራቸው ምን ያለው መሰለሽ? አለዚነ ዩአኺሩነ ሶላተ ዐን ወቅቲሃ፣ ሰላታቸውን ከወቅቱ የሚያሳልፉ ብሎ ነው የፈሰረው ማለት ነው። ስለዚህ ኢዛ ካነ ሀዘል ወዕዱ ሸዲዱ ፈመን ያኒ ሊመን ይሰሊ ያኒ ለሚሰግድ ሰው ይህን በጣም ከባድ የሆነ እንትን ከሆነ ያኒ አስፈሪ የሆነ ነገር ከተናገረ ፈከይፈ ቢመን ላ ይሰሊ፣ የማይሰግድ ሰው ከሆነ ምንድነው የዚህ ሰውዬ መግቢያ ነው? ገብታችኋል? አንድ ሰው እየሰገደ ሰላታ አኸረ ብቻ እንደዚህ ዋዕድ ካለበት ወይም ደግሞ ጀሀነም እንደሚገባ አላህ ከተናገረ እንዴት ነው የማይሰግድ ሰው? ያላ መልእክተኛ አለይሂ ሰላቱ ሰላም አዩል አመሊ አሐቡ ኢለላህ ተብሎ ሲጠየቁ ከአላህ ዘንድ በጣም ተወዳጅ የሆነ ነገር ምንድነው ተብሎ ሲጠየቁ ቃለ ሰላቱ ረቢ ወሰላሙ ዐለይሂ አሰላቱ አለ ወቅቲሃ፣ ሰላታቸውን በወቅቱ የሚሰግዱ ሰዎች ናቸው አላህ ሱብሓነሁ ወተዓላ ዘንድ በጣም ተወዳጅ የሆኑ ሰዎች ብለው ነው የመለሱት ያላ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ሰላታችንን በሰዓቱ መስገድ አለብን። ሰላታችንን በሰዓቱ እንስገድ ጀማ። ሞት መቼ እንደሚመጣ አናውቅም። ወጣት ነሽ፣ ትንሽ ነሽ፣ ትልቅ ነሽ፣ እንደዚህ ነሽ ምናምን አይጠብቅም። ነገ ይዞ ሊሄድ ይችላል። ስለዚህ ተውበት እናድርግ። ላሳለፍነው እያንዳንዱን ነገር ተውበት እናድርግ። ሰላትን ማሰግዱም ሰላታችሁን መስገድ ጀምሩ። አላህ ሱብሓነሁ ወተዓላ ማሰለከኩም ፊ ሰቀር ወደ ሰቀር ምን ወሰዳቸው ተብለው ሲጠይቁ ቃሉ ለም ነኩ ሚነል ሙሰሊን፣ ከሰጋጆች አልነበርንም ብለው ነው የሚመልሱት። ሰጋጆች ካልነበሩ ሰቀር ወደ ገሃነም እሳት ውስጥ ነው የሚጎተቱት። በጣም ከበድና አስፈሪ የሆነ ነገር ነው። አላህ ሱብሓነሁ ወተዓላ ኻሺዐተን አብሳሩሁም ተርሀቁሁም ዚላህ የሚለውን ወቀድ ካኑ ዩድዐውነ ኢለ ሱጁድ ወሁም ሳሊሙን የሚለውን የቁርአን አንቀጽ ኢብኑ አባስ ረዲየላሁ ዐንሁ ሲፈስሩ ነዘለት ፊ ሶላቲ ረጁል፣ ይቺ የወረደችው አንድ ሰው ሰላት ነው። የስመዑ አዛን ይሰማል፣ ወላ ዩጂብ አኒዳ፣ ይህ ሰውዬ ወደ ሰላት አይመጣም ነበር። ሰምቶ ወደ ሰላት ወይም ወደ መስጂድ አይሄድም ነበረ። ለዛ ነው ይቺ የቁርአን አንቀጽ የወረደችው ብለን የመለሱት ማለት ነውና ጥንቃቄ እናድርግ። ቃለ ሸህ ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ምን ይላሉ? አታሪክ ሰላትን የተወሰው አሸሩ ሚነ ሳሪቅ ወዛኒ፣ ከዝሙተኛና ከሳሪቅ ወይም ደግሞ ከሌባ የበለጠ በጣም አስከፊ የሆነ ሰው ይሄ ነው። ያላ መልእክተኛ ሰለላሁ በእኛና በእነሱ መካከል ሰላት ነው ያለች። ፈመን ተረካ ፈቀድ ከፈር ነው ያሉት። ያኒ እሷን የተዋሰው በእርግጥም ክዷን ነው ያሉት አላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ሰላታችንን እንስገዳ ጀማዓት الخير። መቼ ልትሰግዱ ነው? ያኒ ሶፊያን الثوري ምን ይላሉ መሰላችሁ? ካነ ሶፊያን الثوري ምን ይላሉ? ይሰሊ ከዛው ثم يعني يلتفتوا يزوروا نبره إلى الشباب ወደ ሸባቦቹ ይዞሩ ነበረ። فيقول ይሏቸው ነበረ إذا لم تصلوا اليوم ዛሬ ማትሰግዱ ከሆነ ፈመታ መቼ ነው የምትሰግዱት ይላቸው ነበር። ዙሩ ይጠይቃቸው ነበር። እኛም ዛሬ የማይሰግዱትን ሰዎች መጠየቅ አለብን። ነገ ሞት ቢመጣባችሁ ምንድነው መልሳችሁ እያልን መጠየቅ አለብን። በምንችለው አቅም ሰዎችን ልናስታውሳቸው፣ ሰላታቸውን በሰዓቱ እንዲሰግዱ ልናደርጋቸው ይገባል። በምንችለው ሰው የሚያስታውሰው ሰው ይፈልጋልና በምንችለው አቅም ሰላታችንን በወቅቱ እንስገድ። አላህ Subhanahu Wa Ta'ala ከትክክለኛ ሰጋጆች ትክክለኛ እሱን ከሚያመልኩት ባሮች አድርገን። አላህ ይحفظكم።